አርእስተ ዜና ከ128 ዓመታት በኋላ ወደ ስፍራው የመጣው የጥንታውያኑ የካፍቾ ነገስታት እውነተኛው ዘውድና ዙፋን ማሽቃሮን ከወትሮ በደመቀ መልኩ እንድናከብረው ሆኗል አሉ አቶ ማስረሻ በላቸው። ማሽቃሮ የከፋ ነገስታት መቃብር በሚገኝበት በጠሎ ወረዳ ሾሻሞጎ በድምቀት ተከብሯል። የባህል ፍርድ ቤቶች ተገቢ አገልግሎት እንዲሰጡ ድጋፍና ክትትል ማድረግ እንደሚያስፈልግ ተገለጸ። የሚሏቸው ለዛሬ ከያዝናቸው ዜናዎች ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ጽዮን ታደለ ቆያለው። አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚ ዜና ስናልፍ ማሽቃሮ የከፋ ነገስታት መቃብር በሚገኝበት በጠሎ ወረዳ ሾሻሞጎ በድምቀት ተከብሯል። ጥንት የከፋ ነገስታት የዘመን መለወጫ ማሽቃሮ ከመከበሩ በፊት የነገስታቱ መቃብር ሾሻሞጎን ጎብኝተዋል። የከፋ ንጉስ ጋኪ ሸሮቾ የልጅ ልጅ ኮላዎችቾ የሜክረቾ አባላትና የዞንና የክልሉ አመራሮችን ጨምሮ የተለያዩ አካላት ተገኝተዋል። ዘገባውን ከቦታው ያደረሰን ባልደረባችን አንተነህ ፍቃዱ ነው። እታበባ ተስፋዬ እንደሚከተለው ታቀርባለች። የ18ቱ የከፋ ነገስታት መካነ መቃብር መገኛ የሆነው ሾሻሞጎ በጠሎ ወረዳ ይገኛል። በየዓመቱ የሚከበረው የካፍቾ ብሔር ዘመን መለወጫ በዓል ማሽቃሮ በሾሻሞጎ ጉብኝት ይደረግበታል። የዘንድሮ ማሽቃሮም የነገስታቱ መቃብር በሚገኙበት በሾሻሞጎ የማህበረሰቡ ታላላቆችና የተለያዩ ባለድርሻ አካላት በተገኙበት ተከብሯል። የከፋ ንጉስ ጋኪ ሻሮቺ የልጅ ልጅ የሆኑት ታቴኖ ኮላዎቾቺ ሰላም፣ አንድነትና በረከት ከቀየው እንዳይለይ በመርቃታቸው መልእክት አስተላልፈዋል። የሚኪሬቾ አባላትም የንጉሱን ምርቃት አጠናክረዋል። የካፍቾች ውብ ባህላዊና ታሪካዊ እሴቶች የሚከበሩበት ማሽቃሮ በደማቅ ሁኔታ መከበሩን ቀጥሏል። ከ128 ዓመታት በኋላ ወደ ስፍራው የመጣው የጥንታውያኑ የካፍቾ ነገስታት እውነተኛው ዘውድና ዙፋን ማሽቃሮን ከወትሮ በደመቀ መልኩ እንድናከብረው ሆኗል አሉ አቶ ማስረሻ በላቸው። አቶ ማስረሻ በላቸው በተገኙበት በቢጣ ወረዳ የካፍቾ ብሔር የዘመን መለወጫ ማሽቃሮ ተከብሯል። ፍጹም ተሾመ ዘገባውን አድርሶናል። ቤተልሔም መምሩ እንደሚከተለው ታቀርባለች። የዕለቱ የክብር እንግዳ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ባደረጉት ንግግር የዘንድሮውን የካፍቾ ብሔር የዘመን መለወጫ እየተከበረ የሚገኘው የንጉሱ ዘውድና ዙፋኑን ከ128 ዓመት በኋላ ወደ ክብሩ ስፍራ በተመለሰበት ወቅት በመሆኑ ልዩ ስሜት እንዳለው ገልጸዋል። ክልሉ በርካታ ነባር ብሔሮች ከሌሎች የሀገራችን ህዝቦች ጋር በፍቅር የሚኖሩባት በመሆኑ እነዚህ የየራሳቸው የዘመን መለወጫ በዓል ያላቸው ሆኖ በጋራና በፍቅር የሚያከብሩት መሆኑ ተናፋቂ እንዲሆን አስችሎታል ብለዋል። የካፍቾ ብሔር የዘመን መለወጫ በዓል ዘመናትን የተሻገረ እሴት መሆኑንም አንስተዋል። ከዚህ በበለጠ እንዲከበርና በዚሁ መልኩ ህዝባዊ መሰረት እንዲይዝ መስራት ያስፈልጋል ብለዋል። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ መንግስት በፈጠረው ምቹ ሁኔታ እንደ ሌሎች ሁሉ የከፋ ህዝብ የራሱ የዘመን መለወጫ በዓል ከማክበርም ባለፈ ባህሉን አውጥቶ ለሌሎች እንዲያሳይ እየተሰራ ቆይቶ በአሁኑ ሰዓት ይህንን በማጠናከር የተሻለ ደረጃ ላይ ለማድረስ እየተሰራ ነው ብለዋል። አቶ ደመላሽ አያይዘው የከፋ ንጉስ ዘውድና ዙፋን እንዲመጣ ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። በዓሉን ሃይማኖታዊ ይዘት ጋር የሚያገናኙ አካላት ከዚህ ድርጊት ተቆጥበው ይልቅ ለትውልድ እንዲተላለፍ በጋራ መስራት ይገባል ብለዋል። የቢጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ በበኩላቸው የከፋ ህዝብ በራሱ የዘመን ቀመር አዝመራውን ቆጥሮ የሚያከብረው የማሽቃሮ በዓል ከምንም በላይ የተኳረፈው የሚታረቅበት ለሀገር ሰላምና ልማት ፈጣሪ የሚለመንበት ታላቅ ቀን በመሆኑ በጉጉት የምናከብረው ነው ብለዋል። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ማግስት የተካሄደ በዓላችን በመሆኑ በእጅጉ እንድናከብረው ሆኗል ብለዋል። በመሆኑም የዘንድሮውን ማሽቃሮ ስናከብር ከንጉሳችን ዘውድና ዙፋን በተጨማሪ በወረዳው የባህል ማዕከል ግንባታ መሰረተ ድንጋይ በማስቀመጥ መሆኑ ይበልጥ ልዩ አድርጎታል ብለዋል። በዓሉ የባህል ማዕከል ግንባታ የመሰረት ድንጋይ በአቶ ማስረሻ በላቸው፣ አቶ ደምላሽ ንጉሴ እንዲሁም አቶ ዳግማዊ ማሞ በማስቀመጥ ተከብሯል።
የዘንድሮ መሽቀሮ አከባበር የተሳካ እንዲሆን የድርሻቸውን እንደሚወጡ የቦንጋ ከተማ አገልግሎት ሰጪ ተቋማት አስታወቁ። ወደ ከተማዋ የሚመጡ እንግዶችን የሚያረካ አገልግሎት ለመስጠት የሚያስችላቸውን ዝግጅት ማድረጋቸውን ገልጸዋል። ባልደረባችን ታመነ በየነ ያዘጋጀውን ዘገባ ወንድሙ ካኬለው እንደሚከተለው ያቀርበዋል። በዓሉን ለማክበር በብዙ ቁጥር የሚገመቱ እንግዶች ወደ ቦኖጌ ይተማሉ። የ2018 ማሽቀሬ ባሮን ለማክበር ወደ ቦንጋ ከተማ የሚገቡ እንግዶችን በተገቢው መንገድ ለመቀበል ዝግጅት አድርገናል ይላሉ በከተማዋ አገልግሎት እየሰጡ የሚገኙት ሆቴሎች። እንግዶችን በመቀበል የረጅም ዓመታት ልምድ ያለው የማፊጦ መታሰቢያ ወይንም የማኪራ ሆቴል በዚህ መልኩ ተዘጋጅተዋል። 18 የመሽቀሮ በዓል ጥሩ ከገና ከዋዜማው ጥሩ አቀባበል እያደረግን ነው። ቀደም እንዳያችሁት የባህል ምግቦችን አዘጋጅተናል። ልክ ከፋ በዓሉን በሚመጥን መንገድ ነው ያው አይታችሁታል አዘጋጅተናል። እንደሱ አድርገን ለሚመጡ እንግዶች በእንደዚህ አይነት ልክ ቢፈልጉ እናስተናግዳቸዋለን። በባህሉ ልክ ምግብ ቢፈልጉ አልጋማው እንዳያችሁት ተዘጋጅተን ያለ ነው። ሲመጡ ባህሉ ሲጀመር የከፋ ባህል ከፋ ሰው አክባሪ ነው። እውነት ለመናገር በዛ ልክ እኛ እንደዛው እንደ ባህሉ አድርገን ለመቀበል ተዘጋጅተን ያለ ነው። ያው ልጆችም ሰራተኞችም ተዘጋጅተዋል። እኔም በዛ ልክ ተዘጋጅቼን ያለው ንጽህናውን የጠበቀ የመኝታ አገልግሎት ትኩረት የሚሰጥበት ጉዳይ ነው። ወደ ከተማው ለሚገቡ እንግዶች አስፈላጊውን ዝግጅት አድርገናል ይላሉ። እርግጥ ከዚህ ከፍቾ በዓል ላይ በጣም ያከብራል። ከዚህ የተጋነነ ቅድም እንዳልኩ 40 ምናምን አይነት የባህል ምግብ ይዘጋጃል ሙሉ። ዛሬ ላይ እኛ ያው በፊት ስለሚታወቅ ያው ያያችሁትን አዘጋጅተናል። ባለቤቴ ከሞተ በኋላ ደግሞ ማፊጦ ማሞን የሚለውን ታሪክ ላለማጥፋት ስንል አሁን ማፊጦ ማሞ መታሰቢያ ብለን በዚህ በአዲስ መልክ መተና ያው የሆነ ነገር ከት ሲያደርግ ችግር ይኖር ነበር። አሁን በአዲስ ቤቱን አስተካክለነው በአዲስ ይሁን እንደዚህ መተናል። መሽቀሮ በዓልን አስመልክቶ እኛም እሱ እንትን ሲል የነበረውን ነገሮች አሻሽለን ቤቱን አድሰን ያው ይሄ ቤት እንደምታየው ማደስ ነው የሚፈልገው፣ መስራት አይፈልግም። እየተሰራ ስለሆነ አሁን ቆንጆ አድርገን ነው ቅድም እንዳያችሁት በዚህ ልክ በዓሉን ተቀበል ዝግጅት ላይ ነው ያለነው። ሰራተኞቹም መዘጋጀታቸውን ገልጸዋል። ያለ ነገር አይተናል 2018 ከዚህ በኋላ ደግሞ ጥሩ ተስፋ ይኖረናል። ከስተመሮቻችንን በጥሩ ሁኔታ ወደኛ እንደሚመጡ እኛም ለከስተመሮቻችን ጥሩ ነገር እንደምንሰጥ በቤታችን ውስጥ ያለው ነገር ጥሩ ነገር እኛን እያሳየ እንዳለ ያ ነገር ይሰማኛል። የካፍቾ ባህላዊ እሴቶችን የሚያስተዋውቁ አገልግሎቶችን ይዘው እንደሚቀርቡ በመጠቆም አዘጋጅተናል። በሚታየው መልክ ብዙ ዝግጅቶችን ለውጥ አድርገናል። ማፊጦ ማሞ መታሰቢያ ከዚህ በፊት የምታውቁ ማንኪራ ሆቴል ማለት ነው። በአዲስ መልክ ስራ ጀምረናል ማለት ይቻላል። ቤቱንም አድሰን ዘመናዊ አዳራሽ አለን። እስከ 300 የሚል ሰው እንግዶችን የሚቀበል ዘመናዊ አልጋዎች ምናምን መኝታዎች አሉ። ሁሉም ነገር ዝግጁ የሆነ በአማረ መስተንግዶ እየጠበቅ ነው። የዘንድሮ ማሽቀሮ የተለየ ድባብ እንዳለው ስሜታቸውን ገልጸዋል። የካፍቾ ዘመን መለወጫ በዓልን አስመልክቶ ማሽቀሮን በቱሪስት መዳረሻዎቻችን በሚል መሪ ቃል የከፋ ዞን መንገድና ትራንስፖርት ልማት መምሪያ ሰራተኞች በዳዲበን ፍልውሃ በዓሉን አከበሩ። እንዲሁም የቱሪስት መዳረሻዎቻችን ልማት እየተጠናከረ መምጣቱም ተገልጿል። ባልደረባችን ናስር ተማም ያዘጋጀውን እንደሚከተለው ይቀርባል። ጉብኝቱን የተሳተፉ የተቋሙ ሰራተኞች በሰጡት አስተያየት በዓሉን ምክንያት በማድረግ በከፋ ቱሪስት መዳረሻ ከሆኑት አንዱ የሆነው ዳዲበን ፍልውሃን በመጎብኘታቸው መደሰታቸውን ገልጸዋል። ማሽቀሬ ባሮን ስናከብር ቢያንስ ቱሪዝም ሀብታችንን ማስተዋወቅ አለብን በሚል ከቢሮ ተነሳስተን አንድ ላይ በመሆን መዋጮ በመዋጣት በመተጋገዝ አንድ ላይ በመሆን ለሌሎችም ማስተማር እንዲቻል በጋራ እርግጥ ሰብሳቢ ነኝ የኮሚቴውና ያው እንደምታዩት ነው። ወተንም ደግሞ የምታዩት ብዙ ነገር አለ። በእውነት ሲጀመር እኔ ምንም አልጠበቅኩም ነበር። አጋጣሚ ነውና ድንገት የሀሳብ ካንዱ ከሴክተራችን ሰራተኛ የተነሳው የምራችንም ኃላፊ ጉዳዩን አጋጣሚ ስብሰባ ላይ ሲያነሳው
ሁሉም በደስታ ነው የተስማማው። በዚህ አጋጣሚ መምጣታችን ምንድነው የሴክተሩን የሰራተኛ አንድነት በተለይ ደግሞ ያላቸውን ግንኙነት የሚያጠናክር ለስራ ያለን ተነሳሽነት ሞር ደግሞ 2018 ላይ እንደሆናችን መጠን በአዲስ መንፈስ ወደ ስራ ዓለም እንድትገባ የሚያደርግ ደስ የሚል ስሜት የሚሰጥ እጅግ በጣም ደስ ብሎኛል። በእውነቱ ከሆነ ያው በራሳችን እጅ ያለውን ሀብት እያየን አይደለም። ያው ከዚህ መሽቀሬ ባሮን ምክንያት አድርገን መተን ይሄው አይተን የማናውቀውን አጠገባችን ደጃችን እያለ አይተን የማናውቀውን ጉብኝት አድርገን እጅግ በጣም ተደስተን ተጸበለን ጸበል ያው ታጥበን ማለት ነው። ያው ኢኖ ማለት ያው ከጸበል ውጪ መታጠቢያ ማለት ነው። ፈውስ የሚገኝበት ነው። እዛ ተደስተን ዝግጅታችንን በአግባቡ አክብረን ይሄው አሁን በዚህ ሰዓት እዚህ እየተዝናናን እንገኛለን። እጅግ በጣም ደስ ይለኛል። እኔ በእውነት ያው እዚህ ግንቦ አካባቢ ነው ተወልጄ ያደግኩት ከእናት አባት ጋር ከእናት እናት ጋራ በልጅነት እመላለስም ነበረ። ከኋላም ካደኩ በኋላ ትንሽ የጀርባ ህመምም ስለነበረኝ እመላለስና ፈወስ ነበረ። በእውነት ለመናገር አንደ መጥቼ እዚህ ተመትቼ ለሳምንት ቆይቼ ከሄድኩኝ እስከ 2 አመት ድረስ ምንም ነገር የወገብ መታመም የቁርጥማት ምናምን የሚባል ነገር ፍጹም አይሰማም። የምግብ ፍላጎቴን ሁሉ እጅግ በጣም ፈውሶልኝ ነው ደስ ብሎኝ ምኖር የነበረውና በመሃሉ መንገድ ትንሽ ላግ በማድረጉ አይመችም። እንግዲህ ወገብ በሽተኛ ከሆንክ ጤና ከሌለ ቀለብ ያስፈልግሃል። በዛ አንመጣም ነበረ። አሁን ግን ዞናችን መስሪያ ቤታችን ህዝባችን ተባብሮ ይህንን መንገድ በማውጣቱ ባለ ሀብቱም ማሙሽ ልጃችን ይህንን በማሰብ የባህል ነው ሳይል የህዝብ አገልግሎት ይውላል በሚል አድርጎ ይህን መንገድ አውጥቶ ይህን ቦታ አመቻችቶ የህዝብ ማረፊያ አድርጎ እኛም ዛሬ ይህንን ቱሪዝም ቀን በማስመልከት እዚህ መተን በማክበራችን ይህንን ያሰቡትን የኛን ትላልቅ ሰዎችና ያደረጉትን ኮሚቴዎችን እጅግ በጣም ነው የማመሰግነው። እናንተንም እዚህ ላይ ሁሉም የቱሪዝም ሲባል ሁላችንም ማወቅና መጠቀም አለብን። ይሄ ከቱሪዝም ሀብቶቻችን አንዱ ነው። በዛ ላይ ህዝቡ የግንዛቤ እጥረት ሊኖረው ይችላል። ያን የግንዛቤ እጥረት መንግስት በተጨማሪ ወደ ህዝቡ ማውረድ መቻል አለበት። አሁን ሌላ ሀገር ሄደው ለምሳሌ ቦኮ ናዝሬት ላይ ያለውን አይቻለሁ። ያና ይህን ሲያይ ሊገናኝ አይችልም። ይሄ ይበልጣል። ያኛው እንፋሎት ነው፣ ይሄ የተፈጥሮ ውሃ የሚወርድበት ነውና ይሄን መያዝና መጠበቅ ለምትለው እኔ በአቅሜ እዚህ ጋር ለምሳሌ ህዝብ የሚያርፍበትን 100 ቅጠል ቤት ሰርቼ ሰጥቻለሁ። እዚህ ጋር የሚታየውንም ደረጃ የሰራሁት እኔ ነኝ። በመጨረሻም የከፋ ዞን መንገድ ልማትና ትራንስፖርት መምሪያ ኃላፊ አቶ ዘመዴ አንዳርጌ በዚህ ዙሪያ ተጨማሪ አስተያየት ሰጥተዋል። እንግዲህ ዓላማው የ2018 የካፈቾ ብሔረሰብ የዘመን መለወጫ ማሽቃሮ በዓል የሚከበርበት ወቅት በመሆኑ በመምሪያችን ስር የሚገኙ ከ40 በላይ ሰራተኞች በዓሉን እንዲሁ ከምናከብር የቱሪዝም ሀብቶቻችንን ለምን አናቅም? ብዙ የቱሪስት መዳረሻ የሚሆኑ አካባቢዎች አሉን። ከነዚህ መካከል አንዱ በሆነው በጊምቦ ወረዳ የሚገኘው የዳዲበን ፍል ውሃን በመጎብኘት ላይ እንገኛለን። ሀብት የማስተዋወቅ በአንድ እግር ሁለት ወፍ እንደማለት አይነት ስራ ነው እየሰራን ያለነውና በክልሉ ዋና አፈ ጉባኤ የተመራ ልዑክ በከፋ ዞን ሺሾንዴ ወረዳና ሺሺንዳ ከተማ አስተዳደር በመገኘት የባህል ፍርድ ቤት ዳኝነት ስርዓት ያለበትን እንቅስቃሴ ጉብኝት አድርጓል። የባህል ፍርድ ቤቶች ያከናወኗቸውን ተግባራት ለእንግዶች ያስረዱ ሲሆን ጎብኚዎቹም የድጋፍ ቃል ተገብቶላቸዋል። ፍጹም ተሾመ በከፋ ዞን የባህል ፍርድ ቤት በሁሉም ወረዳና ከተማ አስተዳደሮች ተዋቅሮ ለህብረተሰቡ ፍትህን ተደራሽ እያደረገ ሲሆን እስካሁን በርካታ መዛግብቶችን በመመልከት ውሳኔ በመስጠት ማህበረሰቡን ወደ ቀድሞ ማህበራዊ እሴቱ ጠብቆ እንዲቆይ እያስቻለ ነው። በተለይም በሺሺንዳና በሺሾንዴ ወረዳ ብቻ በተገባደደው በጀት ዓመት ከ450 በላይ መዝገቦችን ውሳኔ በመስጠት ወደ ማህበራዊ መስተጋብራቸው እንዲመለሱ ማስቻሉን ለማወቅ ተችሏል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም የህብረተሰቡን ችግር መፍታት ለፍትህ መስፈን መሰረቱ ትልቅ በመሆኑ ይህንን እያስኪዱ ያሉ አካላትንም አመስግነዋል። መዋቅሮቹም ለፍትህ ስርዓቱ መሻሻል እያሳዩ ያሉ ተግባር የሚበረታታ በመሆኑ ሌሎች ከዚህ ትምህርት እንዲወስዱ አሳስበዋል። መንግስት ያወጣውን እንዴት እየተፈጸመ ትላንት ገምግመን ዛሬም ገምግመን ውለን መጣ ነው።
የተሰራው መርጠን ነው የመጣን። ያልሰሩትም ከዚህ ልምድ ወስዶ እንዴት መስራት እንዳለባቸውም ለማሳየት እኛም አይተን ልምድም ወስደን ለመሄድ ነው። እናንተ ጋር ነው ባህሉም ያለው ስራውም ያለውና እሱን ለመውሰድ ለማየት ነው የመጣ ነው። ምናልባት ስራዎቻችሁን እኔም በቴሌቪዥን ብዙ ጊዜ እያየሁ ነው። ብዙ በርካታ የሚያስደምሙ ነገሮች እንደሰራችሁ እያየን ያለንበት ሁሉም እየመሰከረ ያለባቸው ስራዎች ናችሁና በርትታችሁ እንድትሄዱ ነው። መንግስት የሚያወጣውን የፍትህ ማሻሻያ ፖሊሲ ተግባራዊ ማድረግ የሚያስችል አካል መፈጠሩ ለፍትህ መረጋገጥ ሚናው የጎላ ስለመሆኑ ተገልጿል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በምልከታው የታየው ተግባር ልምድ የሚቀሰምበት ብቻ ሳይሆን ትምህርትም የተገኘበት ነው ብለዋል። በሪፖርት ሲቀርብ የነበረው መሬት ላይ ያለው አፈጻጸም መመልከት በመቻሉ ክልሉ በብዙ ጉዳዮች ማትረፍ እየቻለ ስለመሆኑ ተናግረዋል። በተለይ ደግሞ ወደ ስራ ከተገባ በኋላ ስራ ያለበትን ሂደት በሪፖርት ነው እኛ የምናውቀው። በአጋጣሚ ሆኖ የዛሬ 3 ቀን ሙሉ ዛሬም ትላንት ወዲያም የክልሉ ከፍተኛ ፍርድ ቤት መድረክ አዘጋጅቶ በርካታ ስራዎችን ሲገመግም የነበረው ዛሬ ጠዋትም አጠቃላይ አፈጻጸሙን አይተን በአካል ምን ይመስላል የሚለውን ለማየት ነው ወደ እናንተ የመጣ ነው። እንግዲህ አጠቃላይ አደረጃጀቱን በሚመለከት እናንተ ጋርም ስንመጣ የተሰራውን ስራ ለማየት ነው የመጣ ነው። ጥቅሙን ከኛ በላይ እናንተ ታውቃላችሁ ብለን እናስባለን። አሁን እዛ ወርደን ባየንበት አካባቢ በርካታ ስራዎች ተሰርተው ውጤት መጥቷል። በተለይ ፍትህን በሀገር ባህል ከመስጠት አንጻር ውጤታማ የሆነ ስራ ተሰርቶ ነው ቅድም እንዳልኩት የነ ወረዳ እዚህ ቀበሌ አይተን የመጣ ነው። ወጪን ከመቆጠብ አንጻር አርሶ አደሩ ከስራ እንዳይፈናቀል እዛው ዳኝነት እንዲያገኝ ከማድረግ አንጻር ሀቅን ከማውጣት አንጻር እውነትን እውነት ውሸትን ውሸት ብሎ ከመናገር አንጻር እናንተ ጋር ያለው ተሞክሮና ስራ እኛ ከያዝነው ከመደበኛ ስራ በላይ ውጤታማ ሆኖ አይተናል። በተለይም ችግር የሆነ ያለውን የፍቺ ክርክር እልባት እየተገኘበት መሆኑን አውስተው ወደ ሌሎች አካባቢዎች እንዲስፋፋም መስራት ይጠበቃል ብለዋል። የሽንዳ ከተማ ከንቲባ አቶ ሀብታሙ ማህበራዊ ፍርድ ቤቶች በማህበረሰቡ አኗኗር ሂደት ውስጥ ከፍተኛ ለውጥ በማምጣት የዜጎችን ሰላማዊ ህይወት እንዲመሩ እያስቻለ ስለመምጣቱ ተናግረዋል። ይህንን ይበልጥ በመደገፍ በሁሉም ቀበሌዎች እንዲጠናከር የሚያስችል የራሳቸው የስራ ስፍራ እንደሚያዘጋጁም ቃል ገብተዋል። የፍትህ ስርዓቱ ብቻ ሳይሆን ፖሊሶች ላይ የፖሊስ መዋቅሩ ላይ የአቃቤ መዋቅሩ ላይ በዚህ ጉዳዮች በታችኛው መዋቅር ላይ ተፈቱ ስለሆኑ ኬዞች ያልበዙበት ሂደት የገመገምንበት እና ውጤት የመጣበት መሆኑ የፍርድ ቤት ሁኔታ በተለያዩ አጣብቂኝ ሳይገባ በራሱ በአሰራር ስርዓት በባህላዊ ዳኝነትና በእምነቱ ተማምኖ የሚፈቱበት ሂደት ውጤት ያመጣበት መሆኑን በስፋት ያየንበት መሆኑ በተጨባጭ ውጤት የመጣበት እንደሆነ ገምግመናል። ከዚህ ባሻገር ይሄ ስራ ውጤታማ ብቻ ሳይሆን የሚመጣውን ሰው የባለ ጉዳዮች በኋላ ላይ ማብራሪያ የሚሰጡ የባህላዊ ዳኝነት የተወከሉ አካላትም እንደሚያቀርቡት አጠቃላይ ሰዎች ሁለቱም በዳይና ተበዳይ ቅሬታዎቻቸው ከመፈታቱ በፊት ወይንም ጉዳዮቻቸው ከመታየቱ በፊት ይሄ ጉዳይ ይፈታልኝ ብሎ ግለሰቡ ሲመጣ በዳዩም ይሁን ተበዳዩ በጉዳዩ ላይ በዚህ በባህላዊ ዳኝነት እንዲፈታ ከተግባቡ በኋላ ነው ጉዳዩ ሊታይ የሚችልበት ሂደት በራሱ አስተማሪ ነው። ይሄ ማሳያም ስለሆነ ይህን ስራ ውጤታማ ለማድረግ እኛም እንደ ከተማ ደግፈን በቀጣይ ማሻሻል ለመስራት ዝግጁነታችንን በዚህ መድረክ እያሳወቁ ከዚህ ባሻገር በባህላዊ ዳኝነት ላይ እነዚህ ሰዎች አገልግሎት የሚሰጡት የተለያዩ ዋርካ ስር ላይ ቁጭ ብለው ዝናብ እየመታቸው ፀሐይ እየመታቸው ስለሆነ እንደ ከተማ አስተዳደር በፕላን አስደግፈን በአራቱም ቀበሌዎች በባህላዊ እሴት ጎጆ ቤት ሰርቶ ማህበረሰቡን አሳትፎ እንዲሰሩ በማድረግ ውጤታማ እንዲሆኑና የሚሰሩት ብቻ ሳይሆን እነዚህ ፊት ለፊት ላይ የሚታዩ በባህላዊ ቁሳቁሶች በባህላዊ ዳኝነት የሚጠቀሙ ቁሳቁሶች ለታሪክ እሴትም እንዲቀመጥ በማድረግ ትልቅ አስተዋጽኦ እንዲደረግና ለማድረግ በእኛ በኩል ደግፈን የምናበቃው መሆኑን ቃል እየገባው እስካሁን ባለው ሂደትም በሁለቱም መዋቅሮች ከ450 በላይ መዝገቦች እልባት በመስጠት ማህበራዊ ፍትህን እያሰፈንና ጊዜና ወጪ እንዲሁም ጉልበትን የሚቆጥብና ማህበራዊ ትስስር መኖሩ ወሳኝ መሆኑን አቶ መብራቱ እምሩ የሽንዳ ከተማ የመጀመሪያ ደረጃ ፍርድ ቤት በጉብኝቱ ለተገኙ አካላት አብራርተዋል። በስፍራው የተገኙ አካላትም ለሁሉም መዋቅሮች ተግባራዊ እንቅስቃሴ ላይ ቃል የገቡ ሲሆን እያከናወኑ ያሉ ተግባርም ተጠናክሮ እንዲቀጥልም ጠይቀዋል። በጉብኝቱ የክልሉ ፍትህ ቢሮ ሴቶች ህጻናትና ማህበራዊ ጉዳይ ጀስቲስ ፎር ኦል እንዲሁም የስድስቱም ዞን ከፍተኛ ፍርድ ቤት ዳኞችና ፕሬዝዳንቶችም ተካፋይ ሆነዋል።
ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለዛሬ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን በመምራት ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰናይ ጊዜ ተመኘው።